በዚህ በኤአይ ዘመን ላይ ያለምንም አይነት የኮዲንግ ወይ ደግሞ የፕሮግራሚንግ እውቀት አፕሊኬሽን እና ዌብሳይት በትንሽ ደቂቃ ውስጥ መስራት እንደሚቻል ታውቁታላችሁ። የማታውቁት ከሆነ እኔ ላሳያችሁ። በመጀመሪያ ወደዚህኛው ዌብሳይት ትሄዳላችሁ። ከዛ በኋላ ሳይን አፕ ካደረጋችሁ በኋላ የምትፈልጉትን አፕሊኬሽን ወይ ደግሞ ዌብሳይት ጄኔሬት እንዲያደርግላችሁ እንደምትመለከቱት እዚህ ቦታ ላይ ፕሮምፕት ታስገቡለታላችሁ። ከዛ በኋላ የምትፈልጉትን አፕሊኬሽን ወይ ደግሞ ዌብሳይት በትንሽ ደቂቃ ውስጥ ሰርቶ ያስረክባችኋል ማለት ነው። እናንተም የሰራችሁትን አፕሊኬሽን ወይ ደግሞ ዌብሳይት ለምትፈልጉት ለተለያዩ ድርጅቶች መሸጥ በትንሹ ከ20 ሺህ እስከ 30 ሺህ ብር መሸጥ ትችላላችሁ ያን አፕሊኬሽን ማለት ነው። እዚህ ጋራ የኔትፍሊክስን ክሎን እንዲያደርግልኝ ፕሮምፕት አስገባለታለሁ። ልክ እንደምትመለከቱት በደቂቃ ውስጥ ይሄንን የመሰለ የኔትፍሊክስ አፕሊኬሽን በዚህ መልኩ ሰርቶ ሰጥቶልኛል ማለት ነው። እናንተም ስራችሁን ከጨረሳችሁ በኋላ አውርዳችሁ እነዛን ነገር ለተለያየ ክላይንት መሸጥ ትችላላችሁ ማለት ነው። እነዚያን ቲፖችን የምትፈልጉት ከሆነ ይሄን የቲክቶክ ፔጅ ፎሎ ማድረግ እንዳትረሱ።